ሰላም ለእናንተ ይሁን። እንዴት ናችሁ? በያዕቆብ ምዕራፍ 4 ቁጥር 7 ላይ ዲያብሎስን ተቃወሙት እርሱም ከእናንተ ይሸሻል የሚል ቃል አለ። ዲያብሎስን መቃወም ማለት ምን ማለት ነው? ወይም እንዴት ነው ዲያብሎስን የምንቃወመው? እንደሚታወቀው ሁል ጊዜም ቢሆን ዲያብሎስ ከእግዚአብሔር ሐሳብ ተቃራኒ የሆነ ሐሳብ ይዞ ወደኛ ይመጣል። ባለንበት ሁኔታ ውስጥ ተቸግረን ከሆነ ተመችቶን ከሆነ ብቻችንን ብንሆን ወይ ከሌሎች ጋር ብንሆን ፈተናዎቹ ይለያያሉ። ማታለላዎቹ ወይም ደግሞ ሽንገላዎቹ ይለያያሉ። በተለይም ደግሞ በጌታ በኢየሱስ ክርስቶስ የማዳን ስራና በእግዚአብሔር ዘላለማዊ እቅድ ውስጥ ሁል ጊዜም ቢሆን ይዋሻል ዲያብሎስ። ስለዚህ ሐሳቡን አትስሙት፣ ውሸቱን አትቀበሉት፣ ሽንገላውን አትቀበሉት፣ አትታለሉ የሚል መልእክት መጽሐፍ ቅዱስ እንዳለው በተለያየ ክፍል ላይ እንመለከታለን። ይሄኛው ክፍል ደግሞ ስፔሲፊካሊ ተቃወሙት፣ ስትቃወሙ ከእናንተ ይሸሻል ብሎ ነው የሚነግረን። በአንጻሩ ከፍ ብሎ ለእግዚአብሔር ተገዙ የሚል አለ። ስለዚህ ዋናው ነገር መሰረታዊው ነገር ከኛ የተፈለገው ለእግዚአብሔር መገዛት ነው። ለእግዚአብሔር መገዛት ማለት በእግዚአብሔር ፈቃድ ስር መሆን፣ የእግዚአብሔርን ፈቃድ መውደድ፣ የእግዚአብሔርን ሐሳብ መውደድ፣ በእግዚአብሔር ዓላማ ውስጥ መሆን፣ በየዕለት ዕለት የህይወት ምልልሳችን እግዚአብሔር በሚወደውና እግዚአብሔር በመረጠው ጎዳና ላይ መሄድ ማለት ነው። ምንም የተለየ ትርጉም ሊኖረው አይገባም። ለእግዚአብሔር ተገዙ ተብሎ ግን ከታች ዲያብሎስን ተቃወሙ ሲለን መጽሐፉ እነዚህን ነገሮች እያነጻጸርን ነው ማየት ያለብን። ለእግዚአብሔር ተገዙ፣ ለዲያብሎስ ደግሞ አትገዙ ማለት ነው። አትገዙ እምቢ በሉ ማለት ነው። አምፁ ማለት ነው። ተቃወሙ ማለት አምፁ ማለት ነው በዲያብሎስ ላይ። ዝቅም ብሎ ደግሞ ወደ እግዚአብሔር ቅረቡ እርሱም ደግሞ ወደ እናንተ ይቀርባል ይላል። ስለዚህ ዲያብሎስን መቃወም የሚለውን ሐሳብ በትክክል የሐሳቡን ልብ ማግኘት ከፈለግን ከላይ ለእግዚአብሔር ተገዙ የሚለውንና ከታች ደግሞ ወደ እግዚአብሔር ቅረቡ የሚለውን ሐሳብ አንድ ላይ ማየት፣ አንድ ላይ ደግሞ ማገናዘብ ይኖርብናል። በመሰረቱ ያዕቆብ ከላይ ጀምሮ ባሉት ክፍሎች ስንመለከት ከነዚህ ከቁጥር 7 ከፍ ብሎ ጀምሮ ከቁጥር 1 ጀምሮ ያለውን ስንመለከት ስለ ስጋ ፈቃድ ወይም ደግሞ ለስጋ ፈቃድ ስለመገዛት፣ ለምኞት ስለመገዛት እየተናገረ ነው የሚመጣው። ለእግዚአብሔር አንገዛም የምንልበት አንዱ ምክንያት በስጋ ፈቃድ ወይም ደግሞ የስጋን ፈቃድ አስታኮ በሚመጣ የጠላት ሐሳብ ወይም ደግሞ የዲያብሎስ ፈቃድ ምክንያት ለእግዚአብሔር ሐሳብ አንገዛም ብለን መገኘት ነው። በእግዚአብሔር ላይ ማመፅ ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ደግሞ ጸጋን ይሰጣል ስለሚለን ከኃይለኛው ከእግዚአብሔር በታች ራሳችንን እንድናዋርድ ነው የዚህ ክፍል ዋና ሐሳብ ሆኖ የምናገኘው። በዛ ውስጥ ግን ሁል ጊዜ የመጣ ይሄንን የሚረብሽብን፣ ሁል ጊዜ ከእግዚአብሔር ጋር መቀራረባችንን የማይወድ፣ ሁል ጊዜ ከእግዚአብሔር ጋር መሆናችን ደስ የማያሰኘው ጠላት ደግሞ አለ። ያ ጠላት ሁል ጊዜ ሐሳብ ይዞ ወደኛ ይመጣል። ወደኛ አይደለም ኢየሱስንም እንኳን ፈትኖታል። እንደ ፈተና ብናየው በራበው ጊዜ ዳቦ ብሏል። ድንጋዩን ዳቦ አድርገህ ብላ ብሎታል። ኢየሱስ በእግዚአብሔር ቃል መልሷል። ክብር እሰጥሃለሁ ብሎታል። በእግዚአብሔር ቃል መልሷል። ራስህን ጣል መላእክቱን ስላንተ ያዛል ተብሏል። አትፈታተን ተብሏል ተብሎ ተጽፏል ብሎ መልሷል። ስለዚህ ዲያብሎስን ሁል ጊዜ መቃወም አለብን። የዲያብሎስን ሐሳብ ሁል ጊዜ ማፍረስ አለብን። የዲያብሎስ ሐሳብ እንዳይሰራ ማድረግ አለብን። ቢያንስ በግል ህይወታችን ውስጥ ቢያንስ በእኛ ቤተሰብ ደረጃ የጠላት ሐሳብ እንዳይሳካ ማድረግ እግር በእግር እየተከታተልን ማለት ነው። በመሰረቱ እኛ አይደለንም የሰይጣንን ስራ እግር በእግር እየተከታተልን የምናፈርሰው። የሰይጣን ስራ እግር ለእግር እየተከታተለ ሁልጊዜ ወደኛ ስለሚመጣ መጽሐፉም ዕብራውያን ላይ እንደሚናገር ቶሎ የሚከበንን ኃጢአት ስለሚል በዋናነት ስለ ኃጢአት ነው እየተወራ ያለው እንጂ ዲያብሎስ ስለሚያደርሰው ልዩ አደጋ አይደለም። ዲያብሎስ እኛን እየተከታተለ በስውር ምን ያህል አደጋ ያደርስብናል፣ ምን ያህል ይበጠብጠናል የሚለውን ነገር አይደለም መጽሐፉ በዋናነት ሊነግረን የሚፈልገው። ዲያብሎስ ወደኛ ይዞ የሚመጣው ዋናው መሳሪያው ምንድን ነው? ኃጢአት ነው። ኃጢአት እኮ ነው። ሌላ ምንም እኛና ዲያብሎስ የሚያገናኘን ነገር ኃጢአት ነው። ኃጢአት ምንድን ነው የሚለውን እንግዲህ በሚገባን መንገድ እንተርጉመው፣ ግድ የለም። አሁን ልናገር የፈለግኩት ይሄ ዲያብሎስን ተቃወሙ የሚለው የእግዚአብሔር ቃል ቀደምት አባቶች ሲጠቀሙበት በማናይበት መንገድ በቤተ ክርስቲያን በቀደምት
የቤተክርስቲያን ታሪክና መጽሐፍ ቅዱስ ላይ በምናየው የሐዋርያት እንቅስቃሴ ውስጥ በማንረዳው መልኩ እየተጠቀምንበት እንገኛለን። ዲያብሎስን ተቃውሞ ሲባል ሁል ጊዜ በኢየሱስ ስም እያለን እጃችንን በየአቅጣጫው እየዘረጋን የምናደርገውን ነገር አድርገን ነው የምናስበው። ከየት እንደመጣ እኔ ቢያንስ ይሄ ቃል ይህን ይናገራል ብዬ አላስብም። እንደዚህ አድርጉ ይላል ብዬ አላስብም። ይሄ ደግሞ በጣም ምንም እንኳን ከፔንቴኮስታል ጋር የመጣ የሚመስል ነገር ቢኖረውም ከዛም ቀደሞቹ ጋር ሊኖር ይችላል። እርግጠኛ አይደለሁም፣ ስለ እነሱ ልምምድ እርግጠኛ አይደለሁም። ነገር ግን የእግዚአብሔር ቃል በዚህ መንገድ ዲያብሎስን ስለመቃወም አይናገርም ነው እላችሁ። አሁን ጉባኤዎቻችን ሲጀመሩ ዲያብሎስን እንቃወም ተብሎ የተቃውሞ ጸሎት ወይም ደግሞ የውጊያ ጸሎት የሚል ሴግመንት ተሰጥቶት ስም ተሰጥቶት ልክ የምስጋና ጸሎት እንደምንለው ልክ ልመና እንደምንለው ወይም ደግሞ የልመና ጸሎት እንደሚባለው የንስሐ ጸሎት እንደሚባለው የውጊያ ጸሎት ተብሎ አጋንንትን መቃወም ተብሎ በኢየሱስ ስም እያሉ በየአቅጣጫው እየዞሩ መገሰጽ፣ ከአካባቢያችን ላይ ዲያብሎስን ማባረር የሚባል ልምምድ ምን እንደሆነ ሊገባኝ አይችልም። በእውነት ለብዙ ዓመታት ከተለያዩ ሰዎች ጋር በዚህ ጉዳይ ላይ ለመነጋገር ሞክሬያለሁ። ይህንን የሚያምኑ ሰዎች የሚሉኝ ምንድነው? አንደኛ በኢየሱስ ስም ኃይል አታምንም እንዴ ነው የሚሉኝ ዘለው። ለምን አላምንም? በኢየሱስ ስም ኃይል በደንብ ነው እንጂ ማምነው። እና ምንድን ነው የሚሰራው? የኢየሱስ ስም ኃይልማ አጋንንትን ያስወጣል። እሺ አጋንንትን ያስወጣል ልበል። አጋንንትን ስለመገሰጽ አምናለሁ። አጋንንት የተቆጣጠራቸው ሰዎች ወይም አጋንንት ያደረባቸው ሰዎች አንደኛ መናፍስትን በመለየት ጸጋ ስንለያቸው፣ ዲዘርኒንግ ስፒሪት ስንለያቸው፣ አለበለዚያም ደግሞ የተለያዩ ግልጽ ምልክቶችን ስናይ፣ ለምሳሌ አንድ ሰው ሲንፈራፈር ብናየው፣ አንድ ሰው ባልተለመደ ሁኔታ ፖሰስድ አጋንንት ያለበት ሰው ያደርጋል ብለን የምናስበው አይነት ነገር ውስጥ ብናየው በጌታ በኢየሱስ ስም ገስጸን እዚህ ሰው ውስጥ ያለውን አጋንንት ማስወጣት አለብን። ተፈቅዶልናል፣ ይጠበቅብናል። አንዱ ስራችን አገልግሎታችን። ይሄ ሲደረግም የኖረ ጉዳይ ነው። ዛሬ መጣ ማለት ነው። ይሄ ግልጽ ነው። ስለዚህ በኢየሱስ ስም ኃይል ታምናለህ? አምናለሁ። ምን ታደርግበታለህ? አጋንንትን ገስጬ አስወጣበታለሁ፣ አባረርበታለሁ ከሰዎች ውስጥ። እሺ እኛ ደግሞ አጋንንት ያላደረብን ሰዎች፣ በውስጣችን አጋንንት የለም ብለን የምናምን አለ ብላችሁ የምታምኑ በቅድሙ ካቴጎሪ ውስጥ ግቡ። እኛ በውስጣችን አጋንንት ሊያድር አይችልም ብለን የምናምን እና አላደረብንም ብለን የምንስማማ ሰዎች ግን በዙሪያችን የሚመጣውን በአጋንንት የሚመጣውን ፍላጻ ወይም ደግሞ በአጋንንት በኩል የሚመጣውን ሐሳብ በኢየሱስ ስም እያልን ሳይሆን የምናባረረው እምቢ በማለት ነው የምናባረረው ነው። አጋንንትን መቃወም እምቢ ማለት ነው እንጂ ዞር በል ከዚህ ሽሽ አጠገቤ እንዳትደርስ እያሉ በኢየሱስ ስም መገሰጽ ትርጉም ያለው ነገር አይመስልም። ምን ያህል ይሰራም እንደሆነ እኔ ማለት በጥንቃቄ ለማውራት ነው እየሞከርኩኝ ያለሁት። ነገር ግን በጣም የደነደነ ልምምድ ነውና እንዴት በዚህ ደረጃ ሊያድግ ቻለ ብዬ ሳስብ ግራ ይገባኛል። ለዛ እንዳልኳችሁ መጀመሪያ ኢየሱስ ስም ኃይል አታምንም ወይ ካሉን በኋላ ሁለተኛ ደግሞ ምን ይሉኛል ሰዎች፣ ታዲያ እንደዚህ የሚባል ነገር ከሌለ አጋንንትን በምንገስጽበት ሰዓት፣ አሁን በተባለው ሰዓት በምንቃወምበት ሰዓት ከዛ በኋላ ነፃነት ይሰማናል ብዙ ጊዜ የሚል ደግሞ ፕራክቲካል መከራከሪያ ደግሞ አለ። ልምምዳዊ ወይ ኤክስፔሪንሻል የሆነ የሚመስል ልምምድ ደግሞ መልስ ደግሞ ይሰጡኛል ብዙ ጊዜ። ይህንንም እኔ ሪል ነው ብዬ አላምንም። ምክንያቱም ብዙ ጊዜ አጋንንትን እንገስጽ እንዋጋ ሲባል ሰዎች ይነቃቃሉ። መጀመሪያ ሳይገሰጽ በፊት ነው የሚነቃቁት በመሰረቱ። ከዛ ያ ድምፅ አለ፣ ያ እንቅስቃሴ አለ፣ ያ መንቀሳቀስ፣ ያ መዟዟር አለ፣ ያ መወራጨት አለ። በዛ ሂደት ሰው ሊነቃቃ ይችላል፣ ቀለል ሊለው ይችላል። በመሰረቱ ሰዎች እኮ እየፈዘዙ ካስቸገሩ አንዳንድ ጊዜ እልል በሉ እስኪ ሲባል እኮ በዛው የሚነቁበት ጊዜ አለ። አጨብጭቡ ሲባል የሚነቁበት ጊዜ አለ። እንደዛ አድርጌ ነው የምቆጥረው። ነገር ግን በተለየ ሁኔታ አጋንንት ያደረባቸው ሰዎች ፖሰስ ያደርጋቸው ብለን የምናስባቸው ሰዎች ካሉ ግን በዛም አይነት ተግሳጽ ውስጥ ቢሆን ሊለቃቸው ይችላል። ይህ አምናለሁ። ነገር ግን ለሌሎቻችን በጸሎት ስፍራችን በተንበረከክን ቁጥር አካባቢያችንን እናጽዳ፣ ሰፈራችንን እናጽዳ፣ አየሩን እናጽዳ ተብሎ የሚደረገው የመገሰጽ ልምምድ
መጽሐፍ ቅዱሳዊ ነው ብዬ አልረዳም። አይታየኝም። መጽሐፍ ቅዱስ ውስጥ ይሄ ልምምድ አይታየኝም። ይልቁኑ እንደዛ አድርጎ የማይጨበጥ የማይዳሰስ ነገር ውስጥ ከመግባት ቀጥታ ሐሳቡን አግኝተን ጳውሎስም እንደሚናገረው ሐሳቡን አንስተው እንደሚለው በሌላም በኤፌሶን ላይ ደግሞ የሚናገረው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ተብሎ ስለ እምነት፣ ስለ ጽድቅ፣ ስለ መዳን ወንጌል፣ ስለ ወንጌል፣ ስለ እግዚአብሔር ቃል የተለያዩ እዛ ክፍል ላይ የተዘረዘሩትን ነገሮች ታጥቆ መገኘት ስለሚያስፈልግ ይሄንን ታጥቆ መገኘት ነው ዲያብሎስን እንድናሸንፍ የሚረዳ። ይሄ አሁን ስለ ልምምዳዊ ማሸነፍ ነው እንጂ ነገራችሁ ዲያብሎስ ተሸንፏል። ይሄንን መጀመሪያ ማወቅ አለብን። እኛ የተደረገልንን ነገር የበለጠ ተረድተን የተሰራውን ስራ ይዘን መቆም ነው እንጂ የሚጠበቅብን ዲያብሎስ ያንን ያህል በየቦታው የሚያንጠባጥበንና የሚያሸንፈን ቀላል ሰዎችም አይደለንም። በውስጣችን ካለው የተነሳ በእኛ ያለው በዓለም ካለው ምን ስለሚበልጥ ልናሸንፈው ስለምንችል በማንኛውም ሁኔታ ውስጥ እግዚአብሔር ካልፈቀደለት በስተቀር እግዚአብሔር ካላዘዘው በስተቀር እንደው እንደ ኢዮብ አይነቱ ምሳሌ እንኳን ቢመጣ ብዬ ነው ነገራችሁ። እናስተውል። ዲያብሎስን እያጀገንን የምንኖረው እስከ መቼ ነው? እንደኛ በእያንዳንዱ ነገር እሱ እንደዚህ አድርጎኝ፣ እሱ እንዲህ አድርጎኝ፣ እሱ እንዲህ አድርጎኝ እያልን ከእግዚአብሔር ታላቅነት ይልቅ የዲያብሎስን ጀግንነት የሚያወራ የጸሎት ህይወት ነው ያለን በብዛት። በዚያ አዝናለሁ በእውነት። እኛ አምላካችን ተዋጊ ነው፣ አምላካችን ኃያል ነው፣ አምላካችን ታላቅ ነው ብለን የምናምን በእሱ ዘላለማዊ እቅድ መሰረት የዳንን ሰዎች ስለወደድ ነው ሳይሆን ስለወደደን የተጠራን ሰዎች አስተማማኝ መሰረት ያለን መሆናችን መጀመሪያ መታወቅ አለበት። ዲያብሎስ ደግሞ በዚህ ተናዶ በዚህ ተቆጥቶ ማንነቱም ስለሆነ ሁል ጊዜ በሰላም ሊኖር ስለማይችል እኛን መተነኳኮስ ምናምን እንደዛ ካላረገ መኖር ስለማይችል በቃ ኑሮ እንደዛ ነው። እናንተ ለምትተነፍሱት ማለት ነው። እኛ እንደዛ እንደምናደርገው እሱ ደግሞ በእያንዳንዱ ነገር ቢፈትነን ወይ ደግሞ ተቃራኒ ሐሳቦችን እያመጣ ሊሸነግለን ቢፈልግ ልክ የእግዚአብሔር ሐሳብ ሲመጣ ያንን ሊያፈርስ ሌላ ሐሳብ ይዞ እያመጣ ለእግዚአብሔር እንዳንታዘዝ ለእግዚአብሔር ነገር ቅድሚያ እንዳንሰጥ የሆነ ነገር ያመለጠን እንዲመስለን እያደረገ እያታለለን እንደመሰለን እያደረገ ሔዋንን እግዚአብሔር አታሎሻል ነው የሚላት። ነገር ግን እያታለላት ነው ያለው እሱ። ይህንን ከነቃን ሁልጊዜ ለእግዚአብሔር እንገዛለን፣ ወደ እግዚአብሔር እንቀርባለን፣ እርሱም ወደኛ ይቀርባል። ዲያብሎስን ደግሞ በተገኘው አጋጣሚ እናደርጋለን፣ እንቃወማለን። መቃወም የሚለው ይሄ መገሰጽ የሚለው አጋንንት ማስወጣት የሚለውን ሐሳብ የሚይዝ አይደለም። አየር ላይ ደግሞ ዝም ብሎ እናጠፋዋለን፣ እንገለዋለን፣ እንሽረዋለን የሚባልም ልምምድ አይደለም ብዬ ነው የማስበው። ቀጣዩን ነገር ደግሞ ይዤ እመጣለሁ። ጌታ ይባርካችሁ።